ድርጅቱን መቃወም አትችሉም። አዲሱ የህወሓት አዋጅና የተፈጠረው ከፍተኛ ውዝግብ ከሰሞኑ በህዝባዊ ወያኔ ሓርነት ትግራይ ህወሓት ከፍተኛ አመራሮች ዘንድ እየተረቀቀ ነው የተባለው አዲሱ ውስጣዊ መመሪያና አዋጅ በድርጅቱና አባላቱ ላይ በትግራይ የፖለቲካ መድረክ ላይ ከፍተኛ ድንጋጤና ውዝግብን ፈጥሯል። አሰቃቂና የነጻነት ቀባሪ በሚል በብዙዎች እየተፈረጀ ያለው ይህ አዲሱ መመሪያ ማንኛውም የድርጅቱ አባልም ሆነ ደጋፊ ከድርጅቱ መስመር ውጪ መውጣትም ሆነ ድርጅቱን መቃወም በፍጹም አይችልም ከሚል ግትር መመሪያ እንደሚጀምር ታውቋል። ህዝቡና ወጣቱ የመናገር የመደራጀት መብቱን ተጠቅሞ ለውጥ እየጠበቀ ባለበት በአሁኑ ወቅት የውስጥ ቀውሱን ከማባባስ ውጪ የሚያመጣው መፍትሄ የለም የሚሉትም ተበራክቷል። ብዙዎቹ ይህንን አዋጅ በትግራይ ክልል እየተስፋፋ የመጣውን የነጻነትና የለውጥ ፍላጎት ለመጨፍለቅ የተዘረጋ አሰቃቂ መረብ ሲሉም ይገልጹታል። በህወሓት የውስጥ አመራሮች መካከል ባለው የስልጣንና የሐሳብ ክፍፍል ምክንያት አዋጁን ሙሉ በሙሉ ተግባራዊ ለማድረግ ከፍተኛ ትግል እንደሚኖርም ይገመታል። ይሁን እንጂ ድርጅቱ እንዲህ አይነት ጥብቅ መመሪያዎችን ለማውጣት መገደዱ በውስጡ ያለውን የመፈራረስ ስጋትና በታችኛው መዋቅር ላይ ያለውን እምነት ማጣት በግልጽ የሚያሳይም ነው ተብሏል።